ዘምዘም ውሃ ዛሬ የምንለው እናታችን ሀጀር እየሮጦች መጣ ውሃው እንዳይደርቅባት ዙሚ ገደበች ስትገድበው ዘምዘም ውሃ ታጠረ ከአመታት በኋላ መጣው የሷይ ልጅ የሆኑት ነብዩና መሐመድ ሰለላሁ ዐለይሂ ወሰለም يرحمullah እስማዒል የእስማዒልን እናት አላህ ይዘንላት ብትተው ባትገድበው ኑሮኮ መካ ላይ ትልቅ ወንዝ ይሆን ነበር ይላል ዘምዘም ወጣ እሷ ስትሮጠው የነበረው ሩጫ በዚህ ኡማ ላይ ሰዕይ እንድናደርግ ተደነገገ ሰዕይ ስናደርግ ሀጀር በጌታዋ ላይ የነበራትን ተወኩል አላህ ዘንድ የነበራትን መደገፍ ያስታወስን ያንን ትልቅ ቤተሰብ ያሰብን እንሮጣለን አስተውላችሁ ከሆነ ወንዶቹ ብቻ የሚሮጡበት ሴቶች ማይሮጡበት ቦታ አለ ለምን ነው ሴቶቹ ማይሮጡት እናታቸው ሩጣላቸዋለች ሀጀራ ያን ሰዕይ ስናረግ ኢብራሂምና ቤተሰቡን እናስታውሳለን ሰዕይ ጨርሰን ዘምዘም ውሃ ስንጠጣ ሀጀርን አሁንም እናስታውሳለን ያኔ ሀጀር ውሃው ላይ ቁጭ አለች ሰው የለ ጎረቤት የለ ቤት የለ ድንገት አዋፋት ውሃ ሲያዩ ሰማዩ ላይ አጠለሉ ሲከቡ ጁርሁም የሚባል ጎሳ አቋርጦ ያለፈ ነበር ውሃ ፍለጋ አሞራ ሲያዩ አሞራ የሚከበው ውሃ ያለበት ቦታ መሆኑን አወቁ ወደዛ ቦታ መጡ ሲያዩት አንዲት ሴት ከህፃን ልጇ ጋር ውሃውን መውሰድ ይችላሉ እሷን አስወግደው ግን ጠባቂው አላህ በክብር መጣው ጠየቋት አንቺ ዘንድ እንጎራበት ውሃ እንጠቀም አሏት መስፈርት አቅርባ በመስፈርቱ ተስማምተው ጁርሁም የሚባለው ጎሳ መካን ለመመስረት ይቻላል መካን ስናይ ዘምዘም ውሃን ስናይ ሶፋና መርዋን ሩጫ ስናይ ማን ትዝ ይለናል የተከበረው የነብዩላህ ኢብራሂም ቤተሰብ ተወኩል ገድል ሌጋሲ እናስታውሳለን ከዛም አልፈን ሄድነ ዘብህ እርድና አደርጋለን ታዘናል እርዳለ እርዴት መጣ ነብዩላህ ኢብራሂም ልጃቸው በርጅና ወለዱት አይናቸው አረፈበት ወደዱት አልহামዱሊላህ الذي وهبني على الكبر اسماعيل በርጅና እስማዒልን የሰጠኝ ጌታ ብለው ማመስገን ጀመሩ ልባቸው ግን ከአላህ ወደ ልጅ ያዘነበለ መሰለ አላህ ከኔ ውጭ ከኔ በለጠ ልትወደው የሚገባ ባሪያ የለም አዘዛቸው ታማኝነታቸውን ፈተሸው ልጅህን ረዳላቸው በህልም ከባድ ህልም ነው አንዴ ተነሱና አዑዙ ቢላህ አሉ የሚወዱትን ልጅ እንዴት ያርዱታል ሁለተኛ ሶስተኛ የነቢያት ህልም ወህይ ነው ልጃቸውን ጠሩት ያ ቡነይ አንተን ሳርድህ አየው ታዝዣለሁ ውሳኔህን ትቸዋለሁ ላንተ አሉ ያ አበቲ افعل ما تؤمر ستجدوني ان شاء الله من الصابرين የታዘዝከውን ፈጽም ታዛዡኝ ታገኘኛለህ አላቸው እስማዒል ክስተቱ ከባድ ነው ኢብራሂም እንጂ የማይቋቋሙት ነው እስማዒል ልጃቸውን ፊት ለፊት አስቀመጡት ሊያርዱት ከበዳቸው አይኑን ያዩ ከዛም ደፉት ቁርአኑ እንደሚለው ፈለማ አስለማ ለጌታቸውም እጅ በሰጡ ጊዜ ወተለሁ للجبين በግንባሩ ደፉት አይኑን ማየት አልቻለም ሊያርዱት ቢላውን ሲያስቀምጡ አላህ አሁን ድረስ ምናርደውን ወፈደይናሁ بذبح عظيم ትልቅ የሆነ ሙክት በግ ከጀነት መጣ እሱ እንዲታረድ ተደረገ ኡድሂያ ቢላና አንገት ስናሳርፍ ለአላህ ብሎ ሁለንተናውን የሰጠን ቤተሰብ እናስታውሳለን ፈለማ አስለማ ነው የሚለው እጅ በሰጡ ጊዜ ራሳቸውን ለመሰዋት እጅ የሰጠ ቤተሰብ ለአላህ ያደረ ቤተሰብ አባትና ልጅ ታዛዥ ምርጥ አባት ደግ ልጅ بغلام حليم ታጋሽ ልጅ አሁን ድረስ በዛሱና የተነሳ ምስኪኖቹ የዓረፋ ቀን ከሚታረዱ ስጋ ይቋደሳሉ እስከው መልቂያማ ስናርድ ኢብራሂምና የልጁን መስዋዕትነት እናስታውሳለን ከዛስ ረሚዩል ጀመራት አለ ጠጠር ውርወራ 3 ቀን ወረውራለን እሱ ሴት መጣ ኢብራሂም አለይሂ ሰላም ልጃቸውን ለማረድ ሲወስኑ ሸይጣን መጣ ይሄን የአላህ ትእዛዝ እንዳይፈጸም ይፈልጋል ወደ ኢብራሂም መጣ ላየውት ህልም ብለ
በርጅና ያገኘው ልጅ ታርዳለህ አላቸው። አልሰማህም ብለው በጠጠር ወረወሩበት። ወደ እስማኤል መጣ። ይሄ አሮጌ ይሄ ሽማግሌ ሰውዬ ህልማዬ ብለህ ለመታረድ ትዘጋጃለህ? በድንጋይ ወረወሩበት። እሱንም አንሰማም። እናታቸው ሀጀር ጋር መጣ። ልጅሽ ደክመሽ ያሳደግሽውን በረሃ ላይ ይሄ ሽማግሌ ሲያርደው ዝም ትያለሽ? እሷን በጠጠር ወረወረችበት። ይሄ የጠጠር ውርወራ ለሸይጣን ጉትጎታ እምቢ ያለ ቤተሰብ አሻራ ስንወረውር እኛም እምቢ ስንል ከዚህ ከሐጅ በኋላ ሪባን በላም፣ ከዚህ በኋላ ዚና አታሰራኝም፣ ከዚህ በኋላ ወላጅን አታሳምፀኝም፣ ከዚህ በኋላ ቼክ ሰጥቼ አልጠፋም፣ ከዚህ በኋላ የሰው ገንዘብ ይዤ አልደበቅም፣ ስልክ አልዘጋም ብለን ጠጠር ስንወረውር የዛን ታዛዥ ቤተሰብ ገድል እናስታውሳለን።